ለምን አትናገሪም? አንበር ምንድነው ችግር የምትፈጥሪው? አንተ ምን ይባለጌ ነው? ለምን አትናገሪም? እውነቱ ጭራሽ ገፈተረ። የትዝታው ፈረስ የትዝታው ጋሪ ሰፈሬ መልሰኝ አዳማ ናፈቀኝ ናዝሬት ታወሰኝ ትዘረኝ ናዝሬት ታወሰኝ ትዛለኝ የናዚያንስ ልጆች ይህ የሌላ የፀሐይ ልጅ ዩቲዩብ ቻናልን እየገባችሁ ሁላችሁም ሰብስክራይብ ማድረግ እንዳይረሳ። ወደ ቪዲዮ የጓደኛው ቤት ነው ማለት ላጥላጥ ያለች ተሮጠንም ልብራስሽ ተሮጠንም ልሽ ማለት ነው። ተወጣልሽ ማለት ሳም ማረጋት ከየት እንደሄድኩኝ እኔ ብቻ ነኝ። ከየት አንተ ብቻ በሰሚት ነው የተመለስኩት። ያውም ሰው ይዞ ነው የተመለስኩት። ሰው ይዞ ነው የተመለስኩት። አልቆም ብዬ በሰው ቤት ይቆማል እንዴ? ምንድን ነው? እኔ እኮ ስፖርት እየሰራሁ ነው። ቦዲጋርድ ምናምን አልፈልግም። ራሴን ይቻልኩ ራሴን ቦዲጋርድ አይፈልግም። ብራዘር ራሱ ስፖርተኛ ነው። ምሬላ ጆን እንደማያሳስብ ምን አስጨንቆ ነው? እና ውሎ አሪፍ ነበር። ውሎ አሪፍ ነበር። ውሎ እኮ አይደለም። ውሎ ማለት የጠዋት ውሎ ማለት ነው። የጠዋት ውሎ የሚባል ነገር አለ። ውሎ ጠዋት ደግሞ ጠዋት ነው። ምንድን ነው የሚባለው? ማፈር ነው የሚባለው። ሳቋ መጥቷል። ግን አሪፍ ነው ይሄ። ሰውነት ለመቀነስ ጂም ምናምን ከሚሆን ሩጫ አሪፍ ነው። ሩጫ አሪፍ ነው። ልክ ነው። ሰሮጫ ላይ ፏፏቴ ያለሽ ልብስሽን ትቀይራለሽ። እዛው መኪና ውስጥ ከዛ ተመለስሽ ትገባለሽ። እንዴ ምን ሆነሽ? ምን ሆነ? ሲጀመር ልጁ ጓደኛው ቤት ቀድሞ ምን ያደርጋል? ምን ሆነሽ? ለምን ከሱ ጋር ማላወራውን ወሬ እኮ ነው ካንቺ ጋር ማወራው እንዴ? ገብቶኛል። እና ምን ሆነሽ ነው? ሚስጥር አታውራ። አሁን ከኔ ጋር ፍቅረኛዋ ነው። አንቺን ምን ሆነሽ ነው እያልኩ እየጠየኩሽ ነው። እሱ ማወራ አንቺ ምን ሆነሽ ነው ብዬ እሱን ላወራው። አሁን ማመንሽ ራስ ምን ሆነ? ፍቅረኛሽ አንዴ አንቺ ያቅልሽልሽ ነው። አንተ ምን ያቅልሽልሽ? ምን አይነት ጥያቄ ነው የምጠይቀው? ጓደኛው እሺ አማታር አራት ኢንሻአላህ እንዴ! ኧረ እባክህ አይደረግም እንደዚህ። አንተ በለው ማርያምን እጇን ማየት ትችላለህ። እጇን ማየት ትችላለህ። በለው ኧረ እኔ ወላጋቸዋለሁ። ምን አባ ነው የሚያማታው? አይደለም እሷን አንገቷ ስር ምን አስገባ ነው? እኔ ያለው ምን አስገባ እና መግባት አልችልም። ለምን ደግሞ አናቱን አቆሰ እኔ ያለው ለቼክ ለማድረግ እጇን ምናምን ቼክ ማድረግ ትችላለህ። እንደ ባዳ አይ ካመመሽ ተነሽ እንሂድ። የሆነ ትኩሳት አለ። ትኩሳት አይቻልም። አቡ ኩርኩሙ ግን ወልጄዋለሁ እኔ መሆን ግን ምንሽ ነው ያመመሽ? ሴዶ ነው መሆንብህ። አንቺን እኮ አንተ ለምን እንደዚህ ተጨነቀ? ያረካት ነገር አለ እንዴ? አይሳቅ መጣሁ። አይ ምን ነው የሚመጣው? መጣሁ ነው አይላትም። ስማ አንተ ስወጣ ምን አርግተዋል? ዝም ብለህ አንተ ምን አርግተዋል? ታውሰልስ አትሰማው። ከዛ ወደ ነገር ታጣጣና ስትመታ ደግሞ ትነጫነጫለህ። ስትመታ ደግሞ ተጥፋን ያልኩህ የሆነ ነገር ለማድረግ አትሞክር ነው ያልኩህ። ትክክል ልክ ነህ እኮ አንተ ያረከው ነገር የሆንሽው ነገር አለ ወይ?
አሁንም አለ ያረረፍ እባክህ አንገቷ ስራ አትግባ። አሁንም መመታት ፈልገህ ነው? አጋጨው ማርያም እንዴት እንደዚህ የሆንሽውን ነገር ተናገሪና እንሂድ ሐኪም። የሆነ በጣም እየጨነቀኝ ነው። ምንድን ነው እሱን ጨንቅሽ? ምንሽ ነው ጨንቅሽ? ነይ እስኪ እዚህ ጋር ነው በጣም ይሄኛው አይቀመጥም እንዴ? ተሰክፈኛል እንዴ ነው አላውቅም። ምቺ ምናምን መጥቶሻል እንዴ? እንዴ እኛው ነው የሚንከባከበው። አንተ በትራስ የት ሀገር ነው የሚራገበው? እኛ ሀገር ያረካ ነገር አለ? ያበላት ምግብ አለ? ተወኛ ይለውም የሆነ ነገር አዳስ እሱን ለመሸፋፈን ነው የሚመስለው። እኔም እንደዛ ነው የሚመስለው። እሱ ምግብ ሰርቷል እንዴ? እሱን ጠይቀው መጀመሪያ። ያን ምግቡን መርዝ ሽሮ እንዳይሰራብን እዚህ ቤት መርዝ ሽሮ ባለፈው ሁላችንም ነው የቀዘነው። አቁም እግዚአብሔር እኔ ምግብ ምናምን መስራት አችልም። በቃ አንተ ማችለው ነገር ሁላችንም ነው የቀዘነው። ወዴት ነው የምትሄጂው? ልቀዘን ማን ነው? አረ ተከትሏት ሄደ። አረ ልጅ መላበለው እንጂ ምንድነው አንተ የምታረገው? ይኸውልህ እኔ ያለው ምንድነው የሚያስከትላል? ፈገር የሰው ቤት እኮ የመጣ ነው 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 ውጪ ልምጣ እንዴ ምን አፈራም የምትመጣው? የት ነው የምትመጣው? እንዴ የት ነው የምትመጣው? ምን አገባ ምን አገባ? ኧረ በለው አጋጨው። ያዘው ና ወደዚህ። ምን እሺ ነው የኛው እንዴ? የጓደኛ ሚስት አለች እንዴ? አንተ እንዲደረጋል? እኔ በሆነ አጋጫለሁ። ምን ነው እንዲህ የሚሆነው? አንቺ ምርሽ ነው ፍቅር ምንድን ነው ያልሽው? ተናገሪ። ለምን ግልጽ አድርገሽ አትነግሪኝ? ምን ነው ግልጽ አድርጌ የምናገረው? ምን እሱ የሚያውቅ እኮ ነው የሚመስለው እኮ ሁሉ ነገር። ለሱ ለኔ ደብቀሽ ለሱ የነገርሽው ነገር አለ? ያ ነገር ነው የቱ ነገር ተናገር። አንድም ቀን እንደዚህ ይሆናል ብዬ አስቤያለሁ። ምን ፔሬዲሽ መጥቶ ነው? ብርቅና እንደምታ አረ እንደሱ አይደለም በእናትህ። እና ምን አጨናነቀሽ ታዲያ? ውስጥ ገብተሽ ቀይሪ ሞዴስ ምናምን ኖርማል ነው። እና ሌላ ምንድነው እሱ ታዲያ? የሚያስጨንቅ ጉዳይ አይደለም ያ ነገር የሚባለው። እሱ ሲጀመር እሷ ፔሪዷ የሚመጣበትን ቀን እኔ ነኝ ያለው። አረ በእናታችሁ በእግዚአብሔር እኔ ነኝ አይደል ማወቅ ያለብኝ? ምንድነው የሚያወራው? በፈጣሪ አንተ ምንድነው ያ ነገር መጣ እንደ የምትለው? ምንድነው የምትለው? ንገረንስ። ምንድነው የሚያቆነጣንጥ? ቂጥ ውስጥ ልብስ ውስጥ ጉንዳን እንዳለ ቢጤ ቂጥ ውስጥ ልብስ ውስጥ ጉንዳን አለ። ስራውን ሰርተው ነው ብራዘር፣ ጠይቀው። አንተን እኮ ነው ሚስቱ ሆስፒታል ገብታ ልትወልድ መዋለጃ ክፍል የገባች ባል ይመስል የምትንቆራጠጠው ምንድነው? ኧረ ሹፎ አታ ናረዚ እንጂ ኧረ ምን ባለጌ ነው። ናውጣ ያማል። ኧረ አንተ ስርዓት ያዝ እባክህ፣ ተው እባክህ። አላወቀኝም ወይ? እና ሳሚ ይባላል። የሙ ባለቤት ነኝ። ሳሚ ይባላል። አላወቀኝ ማለት ነው። እኔ ባሏ እያለሁ አንተ እዚህ ጋር መንቆራጠጥ አይጠበቅብህም እያልኩ ነው። ምንድነው ቋንቺ ሆንሽው? ለምን አትናገሪም እንዴ? በለው ምንድነው ችግር የምትፈጥሪው? አንተ የምን ባለጌ ነው? ለምን አትናገሪም? እውነቱን ጭራሽ ገፈተረው እንዴ? ቁጭ በል እዚህ ጋር። ኧረ ጀለስ ነው የሚንከባከበለት። ወይዬ ጋቢ ላልብሳቸው አልብሳቸው። እኔ ቆሞ ቀርሉ ውጣላቸው። ማን ነው ላልብሳችሁ ጋቢ ምናምን ማቶ ስልሽ የሚቆማጠጠው ምንድነው ታዲያ? ምንድነው የሚመለከተው ጉዳይ ስላለ ነው ይችላል። ምንድነው የሚመለከተው ጉዳይ? አልገባኝም። እና እኔን የማይመለከተኝ እሱን የሚመለከት ምንድነው?
አንቺ ምርሽ ነው በቃ ወይኔ ጉዴ መጨረሻው እናያለን እና አሁን ቮሚት ነው ቮሚት ለምን ነው ቮሚት የሚያደርግ አርገዛ እንዳይሆን ከልጁ አሬ ምን አይነት ልጅ ነው በእናታችሁ አንተ የው ነገር በለው ወይኔ ጓደኛዬ አሳዘነኝ ክርስቶስ አባቴ ልጁን ግራ አጋቡት እኮ ያይቁ ነጠነጣል ምንም እየገባኝ አይደለም ሰውዬው ወደዚህ ወደዛ አትመላለስ እየገባኝ አይደለም እያደረጋችሁ ያላችሁ ለምን አታስረዱኝ ወይኔ ጉዴ ፈገር ወይ ማን የጠራችሁ ምን ያሰብነው ነው ሰው እኮ ነኝ ያንተ ዞር በላይ ነው አንተ አባት ዞር በላይ ምንድነው ያሰባችሁ ወይኔ ጉዴ ጓደኛዬ ያሳዘነኝ ይሻላል አብረው ሂዳ አታወራው በቃ ምንድነው ያሰባችሁ አልገባኝም ለምን አታስረዳኝም አይዞሽ ዳኒ ወይኔ ጉዴ ምን ይሆን እንደሆነ አልገባኝም ለምን አታስረዳኝም ከባድ ወይኔ አንቺ ራሱ ነው እሺ ቀረ ያልኩ ማለት ያም ቀረ ማን ነው የሚቀረው ምንድነው እሱ የሚቀረው ወይኔ ምንድነው ያልሽው አንቺ ለምንድነው ቆይ እኔን እስኪ አስረጅኝ እስኪ ምንድነው ሲሆንሽ በቃ ፈገር የሌለ መስሏችሁ አንተ የኔው ነገር በለው እንዴ ምንድነው ያልሽው እስኪ ያልሽው ነገር ቺጌ ኧረ ብልግና አንተ ምንድነው የሆንሽው የዛን ጊዜ ራሱ ነገር ነበር አንተ ምን ነገር ማሰብ ምን ነው እሱ ማይሰማው ነገር ነበር ተበጥሶ ምን ነው የሚበጥሰው በአንዴ ፍቅረኛው አረሳችሁ ኢየሱስ ለብሽ የራሱ ምንም ነው የሚሞቀው አውልቅ ወይ እያገባኝ አይደለም አስረዱት ዮሽ አንቺ ምንድነው ከሱ ጋር የምታወሩ ነገር ምንድነው ግራ ገብቶኛል እኮ እኛም ግራ ገብቶናል ብራዘር ምን ነው የሚደራረበው አንተን እኮ ምንድነው የሚደራረበው ነገር እሱን ጠይቀው ማርያምን እሷን ተዋትና ደግሞ የዛን ጊዜ እኮ አንተ ምንድን ነው በቃ የሆነ ሰው የሚያወራ ወይኔ ልጁን አሳበዱት ገፈተርከኝ እኮ ጣልከኝ ጥለኝ እኮ ነው የሄድከው ገፍትረኝ እኮ ነው የሄድከው እኔ ትጥለኛለህ በለው ላይ ነው የሄድከው ምንድነው እሱ እያደረጋችሁ ያላችሁት ቆይ እና አንቺ እኛም ግራ ገብቶናል ስማ ለምን አትነግሩኝም እኔም የእንትኑ አካል አይደለሁም እንዴ ቆይ የእንትኑ አካል አይደለሁ ሰሚ ቆይ እንግዲህ ምንድነው ሆኖና አንቺ ምትላል ምን ይሰጣል ምንድነው ይሰጣል ምንድነው እሱ አታየኝ እንጂ ቀስ ብለሽ ምንድነው ይሰጣል መድኃኒት መሰለኝ ይሰጣል መድኃኒት ነው ያየሁት የእርግዝና መድኃኒት ኧረ በእናትህ ለቅሶ አስመሰልከው ወደዚህና ወደዛ እጅን እያወራጨ ለቅሶ ገና ታለቅሳለህ ጉድ ነው እየሸናሽ ነው እንዴ እየሸናሽ ደስ አሁን ንገረኝ እንደኔ አሁን እኔ ማላውቀው ያመማት ነገር ካለ ንገረኝ እንደሌለ እኮ ነው የቆጠረው ልጁን እኮ ቶሎ በያ ኦኬ የእርግዝና ቼክ ማድረጊያ ነው እንዴ ምን ጉድ ነው የሚፈላው ነው እስቲ ማርያም በይ የምርሽ ነው ኧረ ጀለስ ነው ያት ኧረ ጀለስ ምንድነው ፈገድ
ሁለታችን አንቺ ምንድን ነው እሱ ባይ ተረገምክ ነው ምንድነው ምን የተፈጠረው? ሆነሽ ነው? እናት ሁለት ሁለት ማለት አርግዛ ነው? እሺ ቀስ በይ እንትን ይልሻል ያምሻል አንቺ እጂ ከማን ያረገዘችው? አልገባኝም። ምንድነው? አርግዛ ነው? ምንድነው ይላል እንዴ? ከማን ያረገዘችው? ጡት እያጠባሁ ሌላ እሺ ምን አረኩኝ እኔ በሰዓቱ ሁለታችንም ተርበን ነበር። ነውር ባለጌ ምንም እየገባኝ አይደለም። እኔ ገብቶኛል። ወይ ግልጽ አድርጋችሁ አስረዱ ወይ ደግሞ አፋችሁን አትከቱልኝ። አርግዛ ነው? ይቅር የምትል ለምንድን ነው? ምን አጥፍተሽ ነው ይቅር የምልሽ? አልገባህም? የፈራው ነገር ደርሷል። በቃ ከጓደኛ አርግዣለሁ ልትል ነው? እኔ ልንገርህ ተሳተናል። በቃ ሁለታችን አልገባሁም ሆኖ እውነት እንዴት ይቅር እንደምትለኝ አላውቅም። ራስናት የእርግዝና እንትን ስትሰራ ነው እኮ እሱን ነው የምልህ። እኔ እኮ ገብቶኛል ቅድም እኔ እኮ የፍራንከን እኮ የእርግዝና እንትን ስትሰራ የእርግዝና እንትን የምን ፍራንክ ነው? የምን ፍራንክ ነው? ምን ማለት ነው? ምን አባ እንጂ ታዋኛ ላይ ሙዳት ያዙብና ምንድነው የምትጫወቱብን? በላቸው ሁለቱንም ፍራንክ ያደረጉትም በላቸው። ሌላ ያወረውርም እንደ አንተ ደግሞ አትበታችን። ይሄ ሊያስደብድብ ይችላል እኮ። አዎ ታዲያ ላይ እንዳረገች አይነት ነገር ነው ላይመጣት ነው አይሰማም። ይኸው ልጁ ባሏ ነው፣ እሱ ደግሞ ጓደኛቸው ነው። ግን ባሏ ምን አይነት ፕራንክ አደረጉት? ከሱ ጋር ግንኙነት እንዳደረጉና እንዳረገዘች። ጥሩ ነው፣ እንደዚህ ጥሩ ነው የሰራችሁት። ለማንኛውም በጣም ነው ቪዲዮአችሁ፣ ሀሳባችሁ ተመችቶኛል። ከሌላ ቪዲዮ እስክንገናኝ ድረስ ሁላችሁም ሀሳብ አስተያየታችሁን በኮሜንት አሳውቁኝ። ይህ የሌላ የፀሐይ ልጅ የዩቲዩብ ቻናል ነው። ቻናሌን ሰብስክራይብ በማድረግ ሁላችሁም ቤተሰብ ሁኑ። በሌላ ቪዲዮ እስክንገናኝ ድረስ ሁላችሁም ቸር ያቆየን።